የጠላት የምርጫ ድራማ በፋኖስ ብርቱ ክንድ ተሰርዟል። ግንቦት 24 2018 ዓ.ም ይህ የቴዎድሮስ እዝ 102ኛ ኮር 33ኛ ክፍለ ጦር ህዝብ ግንኙነት ነው። በዛሬው ዕለት በምዕራብ ጎጃም ዞን በቋሪትና በጎንጂ ቆለላ ወረዳዎች የስሙላ ምርጫ ሊያካሂድ የነበረው ብልጽግና በቴዎድሮስ እዝ 102ኛ ኮር 33ኛ ክፍለ ጦር በደረሰበት መብረቃዊ ምት ሲቅበዘበዝ ውሏል። በቋሪት ወረዳ በጎምት ድዋሮ፣ በገብዘ ማርያም መርሆታ፣ ሳንቃበር፣ በወይበኝ ቀበሌዎች እንደዚሁም በጎንጂ ቆለላ ወረዳ ደግሞ በአዲስ ዓለም ከተማ ብርቱ ተጋድሎ ተደርጓል። ጎምት ድዋሮ ቀበሌ ድንግላሎ ላይ 6 የአገዛዙ ተላላኪዎች መደምሰሳቸው ሲታወቅ፣ ሳንቃበር ላይም በርካታ የሥርዓቱ ጠባቂዎች ሙትና ቁስለኛ መሆናቸው ተረጋግጧል። ብልጽግና በሁለቱም ወረዳዎች በአየር ኃይል ሄሊኮፕተርና ድሮን ታግዞ ራሱን ለመከላከል ሞክሯል። በተደረገው ውጊያ በሁለቱም ወረዳዎች ሊደረግ የነበረው ምርጫ በመደናቀፉ የብልጽግና አገልጋዮች የስንዴ ነዶ ምልክት ይዘው ቤት ለቤት እየዞሩ የፈለጉትን